ሃይ ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ሆይ? እንኳን በሰላም ወደ ቻናል የመጣችሁ እያልኩኝ እኔ በጣም ደህና ነኝ። እንዴት ናችሁ? ሁሉ ሰላም ነው ወይ? እናንተ ጋር እኔ ጋር በጣም ሰላም ነው። ይኸውላችሁ እንግዲህ ጠፍቼ ብቅ ብዬላችኋለሁ። እንዴት ናችሁ? ለማታውቁኝ እንግዲህ ማርታ እባላለሁ ወይም ኢትዮጵያውያን ቢዩቲ እባላለሁ። ለምታውቁኝ ደግሞ በጣም አመሰግናለሁ ስለመጣችሁ። ለማታውቁኝ ደግሞ ሰብስክራይብ አርጉ፣ ላይክ አርጉ፣ ሼር አርጉ እና ዛሬ ደግሞ እስኪ ስለ ፀጉር ትሪትመንት ከዚህ በፊትም ሰርቼው አውቃለሁ ማለት ነው። በዚህ ውህድ በአብሽ ጥሬውን ወይም ፓውደሩን እንዴት አድርገን እንደምንጠቀም በጣም ጊዜው ረዝሟል። 7 ወር ወይ 8 ወር ይሆነዋል ከቪዲዮ ከራኩኝ እና ዛሬ ደግሞ በአጋጣሚ የአብሹን ቅጠሉን አገኘው ማለት ነው። ይሄ ደግሞ አስዳና ያገኘሁት እና በጣም ገርሞኝ እስኪ ለምን አልሞክረውም ብዬ ገዛሁት ማለት ነው። ሰሞኑን አሁን እሱ ነው የምጠቀመው እና ከእናንተ ጋር ደግሞ ሸር ማድረግ ወደድኩኝ። ምን እንደሚመስል ላሳያችሁ። በቦክስ ነው የሚመጣው። ይሄን ይመስላል የአብሹ ቅጠል። ይሄ የአብሹ ቅጠል ነው። ውስጡን ነው ላሳያችሁ። ኦልሬዲ ከፍቼዋለሁ። ይሄን ይመስላል አብሽ ቅጠል ነው እና የሚመስለው እዚህ ጋር ቃለኝ ላሳያችሁ ምን እንደሚመስል። ሽታው ቆንጆዬ በቃ ፍሬሽ አብሽ። ይሄው ቅጠሉ እንደዚህ ነው እና ይሄ ምን አደረኩት እዚህ በቦትል ውስጥ አስቀምጬ ለ2 ቀን እዚህ ጋር ይታያችኋል አይደለ? ቲትሪ ኦይል አደረኩበት። ለሽታው ነው እሱን የተጠቀምኩት። ለፀጉራችንም ጥሩ ነው ለስካልፓችን። አንድ ብላክ ሲድ ኦይል አደረኩበት ማለት ነው። ይሄው ብላክ ሲድ ኦይል የጥቁር አዝሙድ ዘይት ማለት ነው። እና ቲትሪ ደግሞ ለሽታውም በዛ ላይ ደግሞ ለስካልፓችን ጥሩ ነው። አክቲቭ ደግሞ ያደርገዋል ቲትሪ ኦይል። እነዚህን አድርጌ እንትን አደረኩት ማለት ነው። ለ2 ቀን ለ3 ቀን እዚሁ አቆየሁት። ይኸው ከለሩ ምን እንደሚመስል አሁን ቆንጆዬ ሆኖ ተዋህዷል ማለት ነው። ይሄን ነው አጥልዬ የምጠቀመው ማለት ነው። እንደዚህ አይነት ቦትል ያስፈልገናል። ቦትሉ ያው ስፕሬይ የምናደርግበት የሚመች፣ ከፈለጋችሁ ከዚህ ተለቅ ያለ እንደምትፈልጉት እና ማጥለያና ትንሽዬ ጎድጎዳ ያለ ሳህን ያስፈልገናል። ሌላው ደግሞ ወደ ቦትሉ የምናንቆረቆርበት በእንደዚህ አይነት፣ ከሌላችሁ ደግሞ ፕላስቲክ አላለስ ሳሳ ያለ ፕላስቲክ ውሃ ምናምን የሚጠጣበት ይሄ ዩዚንግ ትሮን በዛ መጠቀም እንችላለን ማለት ነው። እና የኔ ፀጉር አሁን ችግሩ ምንድን ነው? የመድረቅ ጸባይ ያለው ካርሊ ስለሆነ ፀጉሬ በጣም ይደርቃል። በተለይ አሁን ከለር አድርጌበታለሁ እና የመድረቅ ጸባይ ያለው ለዛ ይጠቅማል። አብሹ ለሚበጣጠስ ፀጉር፣ ለማያድግ ፀጉር ይጠቅማል። ከዚህ በፊትም ብየዋለሁ እና እኔ በሳምንት አንዴ ወይም በሳምንት አንዴ ባይመችኝ በ15 ቀን አንዴ ያደርግ ነበር። አሁን ግን እንደሚታወቀው እንግዲህ ሊቭ መግባት ከጀመርኩኝ ጀምሮ ሆርሞን ከመሆኔ በፊት በጣም ብዙ ጊዜ ወደዛ የምገባው ትሪትመንት ጊዜም ሁሉ ያው ዩቲዩበር ለሆናችሁ ታውቁታላችሁ ጊዜ እንደሚወስድ እና አሁን ግን በቃ እስኪ ደግሞ ወደ ቪዲዮ ልመለስ ብዬ ዛሬ ብቅ ብዬላችኋለሁ። ይህን ነገር እንግዲህ ለ1-2 ተጠቅሜበታለሁ። በጣም ቆንጆ ነው። ፀጉራችን ጠንከር እንዲል ያደርጋል፣ ያሳድጋል እና ይሄ በጣም ድርቅ ለሚል ፀጉር ደግሞ ትንሽ ሶፍት ነገር ያደርገዋል። ማኔጅ ማድረግ እንችላለን ማለት ነው። ሴም ታይም ደግሞ ፀጉራችን እንዲያምር ከለሩ ራሱ ቴክስቸሩ በጣም ያሳምረዋል ማለት ነው። ለፀጉራችን ስትሮንግነት ቦንድ እንዲሆን ያደርገዋል። ለዚህ ይጠቅማል። አሁን እኔ እንደሚበቃኝ ያክል አጠላለሁ ማለት ነው በማጥለያው ነው። ይበቃኛል እና ይሄን እዚህ ላይ ነው መጨመር ከፈለኩኝ ጨምርበታለሁ። ለምን ሞር በቆየን ቁጥር ይሄ አብዝሮብ እያደረገ እየወጣ ነው የሚሄደው እና ሲቆይ በደንብ ተዋህዶ እንዲወጣ ያደርገዋል።
ለዛ ነው እንደዚህ ነው የምተው። ወይ እዚህ ላይ ጨምርበታለሁ፣ እየጨመርኩኝ ይጠቀማለሁ ማለት ነው። እናንተም በእንደዚህ አይነት ጠርሙስ ነገር ባይሆንም በሌላ በሚመቻችሁ አርጋችሁ በዚህ ወይ መጠቀም ጥሩ ነው ብዬ አስባለሁ። አሁን ይህን እዚህ ጋር አደርጋለሁ። ይሄ ከሌላችሁም በምትፈልጉት በሚመቻችሁ መቼም የሆነ ነገር ታገኛላችሁ እርግጠኛ ነኝ። እና እንደዚህ አድርገን ወደዚህ ቆረቆራል ማለት ነው። ይሄን አሁን እኔ ለእናንተ ለማሳየት ነው። ኦኬ የረሳሁት አሁን እኔ ሁሉ ነገር አድርጌበታለሁ። 3 ነገር ነው የተጠቀምኩት። አንድ ለሽታው በጣም ስለሚሸት ማለት ነው። ከዛ ፎጣ ወይም ደግሞ የማንፈልገውን ቲሸርት ነገር እንለብሳለን። ፎጣ ያስፈልገናል። ፎጣ እኔ ከጎኔ ይሻለው ፎጣውንም እንደዛ ማለት ነው። ከዛ ምን አደርጋለሁ እዚህ ላይ ያረግና ያው እኔ ባዙሩን ጋር ሄጄ በደንብ አድርጌ ፀጉሬን እንትን እለዋለሁ ማለት ነው። ከዛ በላስቲክ ሸፍነዋለሁ ለ2 ሰዓት ለ4 ሰዓት እቆይበታለሁ። ከዛ ታጠበዋለሁ ማለት ነው። በ2 ሻምፖ ምናምን እንደዚህ እንዲወጣ አደርጋለሁ ማለት ነው። ያው ትንሽ ታጠንካራ ስለሚል የአብሽ ማለት ነው። ከዛ እንዲያረግና ትንሽ ላሳያችሁ እንዴት አይነት አጠቃቀሙ ታውቃላችሁ። ግን አንድን ነገር ስታሳዩ ያው ለራሳችን የምናደርገውን ነገር ስለሆነ መታየት አለበት። በዚህ አምናለሁ። ይሄ ይመስላል። ውስጡን እንደዚህ እያደረግን መጀመሪያ የስሩን ከዛ ደግሞ ዘለላውን እናደርጋለን። በፊቴ ላይ ተንጠለጠለ። እንደዚህ አድርገን መሳጅ ማድረግ አለብን። ኢምፖርታንቱ ዋናው መሳጅ ማድረጉ ያው እንዲከፈትና ቀዳዳዎች የቅላችን ማለት ነው በደንብ አብዞርብ እንዲያደርገው ብሬፍ አድርጎ ፀጉራችንን እንዲያሳድገው እንዲንከባከበው ያስፈልጋል ማለት ነው። ስለዚህ መሳጅ ኢምፖርታንት ነው ብናረግ። ኢቭን ማንኛውንም ቅባት ስንቀባ እንደዚህ መሳጅ ያስፈልጋል ፀጉራችንን ማለት ነው። ፀጉራችን እንዳይወድቅ እንዳይበጣጠስ እንዲያድግ ይረዳናል። ከዛ እንደዚህ እያደረግን ደግሞ ዘለላው ይሄ እንደዚህ መንካት አለብን ማለት ነው። አሁን እዚህ ላይ ያው ቦታው እንደምታዩኝ ያለው ቦታ የማይመች ነው፣ ግን ያው እኔ እንደተጠቀምኩት ለእናንተ ለማሳየት ነው እንጂ ወደ ባዝ ሄጄ በደንብ አድርጌ ሁሉን አዳርሽ በደንብ እስኪበቃው ድረስ ራስ እስኪል ድረስ ማለት ነው እንትን እለዋለሁ ማለት ነው። በላስቲክ አስሬ እንዳልኩት ለ2 ሰዓት ወይም ደግሞ ለ4 ሰዓት ማልቸኩል ከሆነ ተጠቅሜ ከዛ በደንብ መካከለኛ በሆነ ወርሞ ለብ ባለ ውሃ አርጌ በደንብ ታጠበዋለሁ ማለት ነው። እና አይ ሜክ ሹር ደግሞ ሽታው እንደለቀቀ፣ ምክንያቱም አብሽ ያው ይሸታል፣ ግን ጥቅሙ የአብሽ ሁላችንም እናውቀዋለን። በጣም ጠቃሚ ነው ለስኪናችን፣ ለፀጉራችን፣ ለምግብነት ያገለግላል። ከሽታው ውጭ እኔ አብሽ ራሱ የሚጠጣው በጣም ነበር የምወደው አገር ቤት ማለት ነው። በጣም ጠቃሚ ኢምፖርታንት የሆነ ነገር አለው። ስለዚህ የሚጎዳ ነገር የለውም፣ ኬሚካል አይደለም፣ አይጎዳንም ከሽታው በቀር። በጣም ቆንጅዬ ትሪትመንት ነው ማለት ነው። እኔ በጣም ቢያንስ ለ2 ዓመት ምናምን ተጠቅሜዋለሁ ይሄ አብሽ ትሪትመንት ማለት ነው። ከዚህ በፊት ያሳየኋችሁ ከምታስታውሱ ከሆነ ቪዲዮን ያያችሁ በፓውደሩ ነበር ያሳየኋችሁ እና አሁን ደግሞ በቅጠሉ አገኘው። አይ ቲንክ ቅጠሉን ወደድኩት። ሽታው ልክ በቃ ፍሬሽ ነው የሚሸተው። ይሄን ደግሞ አስዳ ነው ያገኘሁት። እንግዲህ አስዳ ስቶርን የምታውቁ የምግብ ስቶር ነው። ይሄ ስቶር ደግሞ ኢንተርናሽናል የሆነ ምግቦችን ኦርጋኒክ የሆኑ ምግቦችን ያመጣሉ አንዳንዴ እና የማይገኝ ነገር የለም በእውነት ከኬክ
ብስኩት ራሱ ኦርጋኒክ የሆኑ ነገሮችን ያመጣሉ ማለት ነው አስዳ። እና በዚህ አጋጣሚ አድቨርት ላርግላቸው፣ አደንቃቸዋለሁ። አንዳንድ ነገር በቃ የሀገር ቤት ነክ ነገር ስለማገኝ በጣም ነው የምወደው አስዳ። ሽምብራ ከሽምብራ አቅም የሀገር ቤት ሽምብራ እንግዲህ ለየት ያለ ነው። እሱ ራሱ አላቸው ምስር ምናምን ቆንጆ ቆንጆ ነገር እና በጣም ነው የምወዳቸው። አጋጣሚ ይሄን አብሹን ሳገኘው ደግሞ በጣም ደስ አለኝ። እንግዲህ አስዳን በአካባቢያችሁ ካለ አስዳ ጋር ታገኛላችሁ። ቦክሱም ይሄ ነው የሚመስለው። በጣም ቺፕ፣ በጣም ርካሽ ነው። ግዙት፣ ተጠቀሙ። እርግጠኛ ነኝ ትወዱታላችሁ ብዬ አስባለሁ። እና ለዛሬ ይኸውላችሁ ይሄን ነው ይዤላችሁ ብቅ ያልኩት። በሚቀጥለው ቪዲዮ ደግሞ በሌላ ነገር እስከምንገናኝ ድረስ ጊዜያችሁን ወስዳችሁ ቪዲዮን ስለምታዩ ስለመጣችሁ በጣም አመሰግናለሁ። ላይክ ሼር ማድረግን አትርሱ። ቪዲዮን ደግሞ እንደምትከታተሉ አምናለሁ። ያው እንግዲህ ሞኒ የሆንኩትም በእናንተ ነው፣ ሳላመሰግን አላልፍም። በእናንተ ድጋፍ ነው እዚህ የደረስኩት እና በጣም አመሰግናለሁ። አሁንም ይድመድባችሁ፣ አበረታቱኝ፣ ቀጥሉበት። አመሰግናለሁ። ለዛሬ እዚህ ላይ ጨርሳለሁ። ደህና አምሹልኝ፣ ደህና ወይም ደሩልኝ እንደያላችሁበት። በጣም ነው አመሰግነው። ቻው ቻው እላችኋለሁ።